የተፈጠረበት ነው። ሲሳይ ሲባል አሁን ያንተ እየመሰለው ነውና ብዙ ሰው ኮንሰር ያረጋልኝ አስረግዛለ አስረግዘሽ ሁለት ከተደለ ለሚዲያ ጠፋ አስረግዛ ነው ሲሲዬ እግዚአብሔር ዘመጣመት ነው ቲዚንግ ለራሱ የሚያላውቀም ሳርዬ አገር ስትቀይር አልነገረቻትም። ሲሳይ ባለፈው እኮ ተከራከርኩኝ እኔ እሱ ድንግል ነው ሁላ ምናምን ነገር ስል ኖ እሱ ነው ተባልኩኝና ለማንኛውም ይኸውላችሁ አሁንም ደግሜ ደጋግሜ የምነግራችሁ ቤተሰቦች እኔ ሸገር ልጅ ናት ያርግላት ችግር የለባትም። ግን በጣም የሚያናድደው ቀቢ መሆኗን የምታዩት መርጦ አልቃሽ እንደሆነ የምታውቁት እቺ ተገፍተራ ለወደቀችዋም ልጅ ብርቱካንም አንድ ቃል አለመናገሯ ልጅነት አንፈታትም። አድዬ ከዚህ በኋላ በቃ ይዘራ ኖ አይ እንትን አጀንዳችን ነው የምናረጋት። እዛው ዘመዶችሽን ሰብስቢ። ድምጽ መሆን ካለበት ለሁሉም ነው ሚዛናዊ መሆን አለበት። አቃጋ ለህዝብ ነው የምሰራው ከተባለ ሚዛናዊ መሆን አለበት። በተለይ ለሴቶች ነው የቆምኩት ካለች ፌር አይደለም። እናንተ በእናታችሁ አሁን መማር ብትያት ሁሉ ነው ፖስት መሲ ብርጅስቶን ደግሞ ያዥ አንቺ ልጅ መሲ ልንገርሽ እኔ በጣም ነው የምወድሽ በጣም ነው የማከብርሽ ነው ግን አይደለም ኖ በጣም ነው የምትመቸኝ ግን ሰው ሲሰድባት የምትመልሰው ነገር አትራገጭ ኖ መሲን ተው ሲሰድባት ኖ እኔ ስለምወዳት ነው እኔ ከነሱ ጋር ምላስ መነካካት አልፈልግም። ተዋቸው። እሷ የሷ ጓደኛ ናት ግን እነሱ ይተዋወቃሉ። እነሱ ይተዋወቃሉ። ሲጀመር ገና እንደመጣሽ ከነሱ ጋር ነው የምትተዋወቀው። ስለዚህ ስማኝ አሁን እሱ ምናምን ሳይሆን እኛ አሁን ሲሳይ የደፈርሻው አንተ ነህ አይደለም የሚለውን ብቻ ደፈርሻውስ ማን ነው? እኔ ምን አውቃለሁ? አስረግዛር እያሉ ሸርበሸር ግብረ ስጋ ግን ሲሳይ የሚባለው እስራኤል ነው የሰማሁት እኔ አንተ አይደለህም። አሜሪካን ነው ሲሳይማ አሜሪካን ነው ይረዳታል እኮ ይረዳታል ነው የሚረዳት ሲሳይ የሚባለው እስራኤል ነው ያለው። ኖ ገፈርሻው አዲስ አበባ ነው ያለው። አዎ ግን ልጁ ግን የሲሳይ ነው የገፈርሻው። ኦኬ ሲሳይ ወልዳል ገፈርሻው ያሳድጋል አይደል? ኖ አሁን ኖ ሲሳይ ነው የሚያሳድገው። ቆይ አሁን ሲሳይ ነው እስራኤል ያለው ነው የሚያሳድገው ግን ልጁ የገፈርሻው ነው። ቆይ አንዴ ያዙ ሲሳይ ላይ ያዙና ሀቢባ ላይ እንሂድባት እንጂ ሀቢባ ማለት አሁን ብርጅስቶን መታለች። ታው እዚህ ሀገር ናት ያለችው ብርጅስቶን። ታው እኔ ከነሱ ጋር መነካካት አልፈልግም። በቃ አንቺ ሚዩት ስታመቴ በክብር እጃቸው ረጅም ነው። ለምን ነው አይረዝምም? ያለው እኮ ዱባይ ነው። ምን ሆነ ነው አንተ? እጃቸው ረጅም ነው። እንደውም የሚገርምሽ ብሪጅስቶን ይጠቀሙባታል። ሼር አድርገው እኮ ነው አሁን ራሴ የጠሯት ታውቃላችሁ። ዱባይ ይጠቀሙባታል ብሪጅስቶንን መብላ ስለምትላተም ይጠቀሙባታል። ኧረ መላተም አይደለም ትረዳለች። እንዴት ባለፈው ለአካል ጉዳተኛ ስልክ ስትረዳ አላያችሁም? አልትረዳም አላለም። እነዛ መርዞች ናቸው። መድኃኒዓለምን መርዞች ደግሞ ኖ የፍቅር ክሊኒክ እኔ ከፍቼ ነበረ መክሰስ አለብኝ። ተወስዶብህ ነው። ኧረ ተው እያለቻችሁ ነው። እናንተ የምታውቋት ከሆነ ብሪጅስቶን እያናገረቻችሁ ነው። ተው ብሪጅስቶን ተኝ መሽቷል። ሲሳይ በመሰለኝ አትወቀሱኝ። አይ በመሰለኝ አንቺ ለምን ጓደኛዋ ነሽ ነው እንጂ ያልነው መውቀስ ምናምን ሳይሆን ላይክ ፍሬንዷ ነሽ። እሺ ሰላም። ማቀሽ ደግሞ በእርዳታ ነው ስልክ ስትሰጪ በነፃ ምናምን ሰው ስንት ነገር አውጥቶ እዚህ ይጠቀማል። አሁን ደቀ መዛሙርት ምናምን አይደለችም። በራሷን ድርጅት ከፍታ የምትሰራ ሰው ናት። እሱ ብቻ ሳይሆን ጀለስካ የብሪጅስቶን እንትን በቃ ፍሉካ ነው ሁሉንም ነገር የምትጋፍጠው። እነዛ መርዞች ናቸው። ገንዘብ እንዴት ይገኛል ብለው የሚያስቡ ናቸው። እንኳን ይሄው ዝም ብሎ ነው የሚከሰተው። በቃ ዝም ብሎ እያሽቀበት ካውቀ ነው
ብሪጅስቶን ጀለሴ ናት። እኔ ስለማውቃት ጀለሴ ናት። የእውነት ዝም ብላ የምትጋፈጠው ነገሯ ነው እንጂ እኔ ደግሞ ስትረዳ ነው የማውቃት። ስልክ ብሪጅስቶን የዋህ አላልኩም እኮ። እሺ ኩይኗ ሰላም ነው እንዴ? ለማን ነው የምትረግጠው? ኖ ብሪጅስቶን ማድረግ ሀቢባን እርገጥ እንደጀመርከው ሀቢባን ብለን የገባው አስረግዛል ተብሎ ሀቢባን ብለን ኦኬ ኩይኗ እንግዳ ገብቷል። አንዴ እስቲ ኩይኗ ሐሳብሽ ምንድነው? የሀቢባ ደቀ መዝሙር ነሽ ወይንስ በራስሽ የምትንቀሳቀሽ ነሽ? ኩይን ምንድነው? አልፍጭ እኔ የማንም ገዳፍ አይደለሁም። በነገራችን ላይ እነሱ ገዳፍ አይደለሁም። እሺ እንትኖቿ ወታደሮቿ ግን እንዳይሰሟችሁ ይስማ ከመጽሐፍ ውጭ ምን ያመጣሉ? ሀቢባን ከፈለኩኝ እንኳን ወታደሮቿ ባሏ ማስተው ምን ሆነሻል? ከመጽሐፍ ውጭ ምን ሊያደርጉን ይችላሉ? ግን ማሲ የምር ግን ማሲ አሪፍ ልጅ ናት ማለት